መስከረም 21 ቀን የምናከብራት አንዲት በጣም ቅድስት ሴት አለች እና መልኳ በጣም የተደነቀ ነው። ሰውኛውን እና እቺ ሰው መልከኛ ናት። የንጉስ ልጅ ይወዳታል። እንዲያገባት ይጠይቃታል፣ እምቢ ትለዋለች እና በዘመኑ ከነበረው ጠንቋይ ሄደች እና ከጠንቋዩ ሄዶ ምንድነው ያደረገው? መስተፋቅር አድርግልኝ ያልከኝን እከፍልሃለሁ ይለዋል። ቆጵሪያኖስ ይባላል አለ የተባለው የምድር ጠንቋይ ነው። ከዛ ሄዶ እባክን ይችን ሴት እሺ እንድትለኝ አድርግ። ከዛ እሺ ብሎ አመጣልሃለሁ ብሎ ብሩን ይቀበላል። እንደዚህ ለሚያደርጉ ጠንቋዮች ግን ወዮላቸው በእውነቱ ማለት ነው። ከቃሉ ጋር ናቸው። እውነት ይሄ በመስተፋቅር ሚስት ማግባት ባል ማግባት የሚል ማረፍ አለባችሁ እናንተም ቢሆን። እኔ አንድ ነገር ልንገራችሁ፣ ሞራላችሁን እኮ ራሱ ልታስቡለት ይገባል። ያ ማለት ይውላችሁ